ሰላም እንኳን ደህና መጣችሁ። በዚህ ቪዲዮ የምናየው ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ፓርት 2 ይሆናል። በፊተኛው ቪዲዮ በፕሪቪየስ ቪዲዮ ያየነው ስለ ኢመርጂንግ ቴክኖሎጂ ምንነት፣ ኢቮሉሽን ኦፍ ቴክኖሎጂ የሚሉትን አይተናል። ኢመርጂንግ ቴክኖሎጂ ማለት ከረንትሊ ባለንበት ጊዜ ያሉ ተጽዕኖ ፈጣሪ የሆኑ ቴክኖሎጂዎች ናቸው ማለት ነው። ሶሳይቲው ላይ ኢምፓክትፉል የሆኑ ቴክኖሎጂዎች በሙላ ምን ብለን እንጠራቸዋለን? ኢመርጂንግ ቴክኖሎጂ ብለን እንጠራለን። እንዲሁም ሶስት ነገራቶች ሲሟሉ ኢመርጂንግ ቴክኖሎጂ እንላለን የሚለውን አይተናል። ከዛ በመቀጠል ኢንዱስትሪያል ሪቮሉሽን አየን። ኢንዱስትሪያል ሪቮሉሽን ላይ የሰው ልጅ ቴክኖሎጂ ከመጀመሩ አንስቶ እስካሁን ድረስ ያሉትን በፔሪድ ከፋፍለን ወደ 4 ፔሪድ ከፋፍለን አይተናል ማለት ነው። የመጀመሪያው 1.0፣ 2.0፣ 3.0፣ 4.0። ስለዚህ ኢንዱስትሪያል ሪቮሉሽን 1.0 ካራክተራይዝ የምናደርገው በስቲም ኢንጂን ነበር። 2.0 ላይ ደግሞ ሳይንስ ኤንድ ማስ ፕሮዳክሽን ነው። ሳይንስ ጎልደን ኢራ የነበረበት ጊዜ ኤሌክትሪሲቲ የመሳሰሉ ነገራቶች ቴሌፎን ሲስተም ኢመርጅድ ያደረጉበት ጊዜ ደግሞ ኢንዱስትሪያል ሪቮሉሽን 2.0 ነበር። ሶስተኛው ፔሪድ ደግሞ ኢንዱስትሪያል ሪቮሉሽን 3.0 የምንለው ደግሞ ዲጂታል ቴክኖሎጂ ኦር ዲጂታል ሲስተም የነበረበት ኮምፒውተርስ፣ ሞባይል ፎን፣ ኢንተርኔት ደግሞ ኢመርጅ ያደረገበትን ጊዜ ደግሞ 3.0 አለን። የመጨረሻው ፔሪድ እና እስካሁን ድረስ ያለነው አድቫንስድ ዲጂታል ቴክኖሎጂ ኦር ሲስተም የምንለው ነው። ይህ ደግሞ በጣም ስማርት የሆኑ ሲስተሞች ከዲጂታል ሲስተም ባሻገር በጣም አድቫንስ የሆኑ ሲስተሞች ናቸው። እንደዚህ 4 ከፋፍለን አየን። እንዲሁም ደግሞ ሞስት ኢምፖርታንት ኢኖቬሽን አይተናል። ሮል ኦፍ ዳታ ኢን ኢመርጂንግ ቴክኖሎጂ አስ ዌል አስ ዲጂታል ዲቫይስ ኮምፖነንትስ። ዲጂታል ዲቫይስ ኮምፖነንት ምን ይመስላሉ የሚሉትን ወደ 4 ከፍለን አይተናል። አንድ ዲጂታል ሲስተም 4 አይነት ኮምፖነንቶች ይኖሩታል። ታይፒካል የሚባለው ዲጂታል ሲስተም ወይዘር ሞባይል ፎን ሊሆን ይችላል፣ ኮምፒውተር ሊሆን ይችላል። ስለዚህ ሚሞሪ አለው ስቶር ለማድረግ ዳታን። ማይክሮ ፕሮሰሰር ፕሮሰሲንግ ዩኒታችን ነው። ኤክስኪዩሽን ኦፍ ኢንስትራክሽን ፕሌስ ነው። ሎጂክ ዲቫይስ ኢዝ ኤኒ ካይንድስ ኦፍ ፈንክሽን አዘር ዛን ዘ ስሪ ኤንድ ኔትወርክ። አሁን ላይ ያሉት ዲጂታል ሲስተሞች ኔትወርክ ኢንተርኔት ጋር ኮኔክት መሆን የሚችሉ ናቸው ታይፒካል የሚባሉት። ስለዚህ እነዚህ 4 ኮምፖነንቶችን ይዛል። ባለፈው ቪዲዮ ያየነው ይሄንን ነበረ ማለት ነው። አሁን ላይ ቀጣይ ደግሞ የምናየው ፕሮግራመብል ዲቫይስ እና ሂውማን ቱ ማሽን ኢንተራክሽን የሚለውን እናያለን። ዋት ኢዝ ፕሮግራመብል ዲቫይስ? ፕሮግራመብል ዲቫይስ የምንለው ኢት ኢዝ ኤሌክትሮኒክ ዲቫይስ ነው ዛት ካን ቢ ኢንስትራክትድ ኤንድ ኮንትሮልድ ባይ ሶፍትዌር። ይሄ ኤሌክትሮኒካል ቺፕ ኦር ዲቫይስ ናቸው። በሶፍትዌር ኢንስትራክት ማድረግ የምንችለው ማዘዝ እና መቆጣጠር የምንችላቸው ዲቫይሶች በሙላ ምን ብለን እንጠራለን? ፕሮግራመብል ዲቫይስ እንጠራለን። ስለዚህ ዩዘር ካን ቼንጅ ሃው ዘ ዲቫይስ ወርክስ ባይ ጊቪንግ ኢት ኢንስትራክሽን። ዲቫይሱ እንዴት መስራት እንዳለበት ተጠቃሚው ኢንስትራክሽን ወይም ፕሮግራም በመስጠት መቆጣጠር የሚችለው ነው ማለት ነው። ያንን እንዲያደርግ የሚያስችሉት ዲቫይሶች እነዚህ ፕሮግራመብል ዲቫይስ እንላቸዋለን። እነዚህ ዲቫይሶች ብዙ ዲጂታል ሲስተም ላይ ኤቭሪ ቱ ዴይስ ቴክኖሎጂ ጋር ኢንኮርፖሬትድ ሆኖ እናገኛቸዋለን። ለምሳሌ ኮምፒውተር ላይ ሊሆን ይችላል፣ ስማርትፎን፣ ኦቨኖች ላይ፣ ሮቦት ላይ እነዚህ ዲቫይሶች ኢንኮርፖሬትድ ሆኖ እናገኛቸዋለን። እነዚህ ፕሮግራመብል ዲቫይስ ቅድም እንዳልኩት ቺፖች ናቸው። እነዚህ ቺፖች ናቸው፣ ኢንኮርፖሬትድ የሚደረጉ ናቸው። ታይፒካሊ ፕሮግራመብል ሎጂክ ዲቫይስ የምንለዋለን። እንደገና ፊልድ ፕሮግራመብል ሎጂክ ዲቫይስ፣ ኮምፕሌክስ ፕሮግራመብል ሎጂክ ዲቫይስ። እነዚህ የፕሮግራመብል ሎጂክ ዲቫይስ አይነቶች ናቸው ማለት ነው። ብዙ አይነቶች አሉ ኢንዱስትሪ ላይ። ከነዛ መካከል እነዚህ 3ቱ ናቸው። እነዚህ 3ቱ ለምሳሌ ፒኤልዲ የምንለው ሲምፕል የሚጠቀም ነው። ኤልኢዲ ላይ የሚበሩት ላይ እዛ ላይ የምንጠቀመው ሲግናል ራውቲንግ ላይ የምንጠቀማቸው እነዚህ ፒኤልዲ የምንላቸው ፕሮግራመብል ዲቫይሶችን ነው ማለት ነው። እንደገና ሲፒኤልዲ የምንጠቀመው ደግሞ ኮምፕሌክስ ለሆኑት ነገራቶች ነው። አስ ኮምፔርድ ቱ ፕሮግራመብል ሎጂክ ዲቫይስ ለኢንዱስትሪያል አውቶሜሽን ኢንዱስትሪ ላይ እንደ ስሞል ኢምቤዲንግ ሲስተሞች፣ ኮንትሮል ሲስተሞች ላይ የምንጠቀመው ነው። ፊልድ ፕሮግራመብል ጌት አር የምንለው ደግሞ ይሄኛው ደግሞ ሞር ኮምፕሌክስ የሆኑ እና በጣም ሃይ ስፒድ የሚፈልጉ ስራዎች ላይ የምንጠቀምባቸው ናቸው። ላይክ ኤሮስፔስ ላይ፣ ዲፌንስ ሲስተም፣ ራዳር ላይ፣ ሜዲካል ኢኩዊፕመንት፣ ዲጂታል ሲግናል ፕሮሰሲንግ እነዚህ ላይ ሞር አድቫንስድ ዋና የሆኑት ላይ የምንጠቀማቸው ፕሮግራመብል ሎጂክ ዲቫይስ ነው ማለት ነው።
ኤንድ የመጨረሻው ፓርት እዚህ ቻፕተር 1 ላይ ሂውማን ቱ ማሽን ኢንተራክሽን ነው። ስለዚህ ይህን ከማለፋችን በፊት ሞጁሉ ላይ ምን ይላል? ኮምፒውተርስ ኢዝ አን ኤግዛምፕል ኦፍ ፕሮግራሚንግ ዲቫይስ ቢኮዝ ዊ ካን ኢንስትራክት አወር ኮምፒውተርስ። ኮምፒውተራችን ስማርትፎናችን እንደምን ኮንሲደር እናደርጋቸዋለን? እንደ ፕሮግራሚንግ ዲቫይስ ኮንሲደር እናደርጋቸዋለን። ምክንያቱም ኮምፒውተርን እኛ ስናዘው ነው መስራት የሚጀምረው። ስማርትፎኑ ልክ በተመሳሳይ ስልክ መደወልም ሊሆን ይችላል፣ የተለያዩ ታስኮችን የሚሰራው እኛ ስናዘው። ስለዚህ እነዚህ ዲቫይሶች በሙላ እንደ ፕሮግራማብል ዲቫይስ ኮንሲደር እናደርጋቸዋለን ማለት ነው። የመጨረሻው ሂውማን ቱ ማሽን ኢንተራክሽን የምንለው ነው። Human to machine interaction refers to the communication and interaction between a human and a machine via user interface. ዲጂታል ሲስተምን ዲፋይን አድርገናል፣ ኮምፖነንቶች አሉት ብለናል። ሰው ልጅ እና እነዚህ ማሽኖች ኢንተራክሽን እና ኮሚኒኬት የሚያደርጉበት ነው። ሂውማንስ ኤንድ ማሽን ኢንተራክሽን የሚያደርጉበት ቪያ ዩዘር ኢንተርፌስ የሆነ የሚያገናኛቸው ዩዘር ኢንተርፌስ ሚድል ላይ ያለ በዛ መንገድ ኮሚኒኬት ኢንተራክት የሚያደርጉበት። ስለዚህ ብዙ አይነት ዩዘር ኢንተርፌሶች አሉ። ዊ ካን ክላሲፋይ ዜም አስ ኢንቱ 3። የመጀመሪያው ናቹራል ላንጉጅ፣ ሁለተኛው ግራፊካል ዩዘር ኢንተርፌስ፣ ሶስተኛው ኮማንድ ላይን ኢንተርፌስ ነው ማለት ነው። ስለዚህ ናቹራል ላንጉጅ የምንለው ሞር ኢዚ የሆነ ነው። ኮማንድ ላይን ሞር ዲፊካልት ዋን። ናቹራል ላንጉጅ ማለት ሰው ልጅ እለት በእለት ራስ በራስ ኮሚኒኬት ለማድረግ የሚጠቀምበትን ኮሚኒኬሽን ሚዲየም ሲጠቀም ናቹራል ላንጉጅ እንላለን። ለምሳሌ በስፒች ሊሆን ይችላል ኮሚኒኬት የምናደርገው ናቹራሊ ሞስትሊ። ያንን በመጠቀም ሲስተሞችን ማሽኖች ጋር ኮሚኒኬት የምናደርግ ከሆነ ያዚት ናቹራል ላንጉጅ። ኦር ደግሞ ሳይን ላንጉጅ በመጠቀም የሆነ ገስቸር በማሳየት የምናዘው ከሆነ ዚስ ኢዝ ናቹራሊ ዌይ ነው ማለት ነው፣ ናቹራል። ሁለተኛው ደግሞ ግራፊካል ዩዘር ኢንተርፌስ የምንለው ነው። ይሄ ደግሞ ሜኑ፣ ፎርሞች፣ ግራፊክስ ኢሜጆችን በመጠቀም ግራፊክስ ኢሜጅ ማለት ኮምፒውተር ጀነሬትድ የሆነ ኢሜጅ ነው። ሪሊ ያለ ኢሜጅ ሳይሆን ኮምፒውተር ጀነሬትድ ኢሜጆችን በመጠቀም ከዛ ማውዛችንን ክሊክ በማድረግ አይከኖች ላይ የምንፈልገውን አፕሊኬሽን መክፈት ሊሆን ይችላል። ይሄ ግራፊካል ዩዘር ኢንተርፌስ ነው። ሶስተኛው ደግሞ ኮማንድ ላይን ኢንተርፌስ። ኮማንድ ላይን ኢንተርፌስ ማለት አንድ ስክሪን ይመጣልናል፣ እዛ ላይ ኮማንድ ነው የምንጽፍለት ማለት ነው። ጀስት ላይክ ሴንቴንስ ኢንስትራክሽን እናስገባለታለን፣ ያንን ኢንስትራክሽን ይቀይራል ማለት ነው። ኢንስትራክሽኑ ምን መሆን አለበት? ቫሊድ መሆን አለበት፣ ትክክል መሆን አለበት። ያለ በለዛ አይቀበልም ማለት ነው። ጀነራል ሂውማን ኮምፒውተር ኢንተራክሽን ኢዝ ስተዲ ኦፍ ሃው ፒፕል ኢንተራክት ዊዝ ኮምፒውተርስ ኤንድ ቱ ዋት ኤክስቴንት ኮምፒውተር አር ኖት ዲቨሎፕ ሰክሰስፉሊ ኢንተራክሽን ዊዝ ሂውማን ቢንግ። ይሄ ራሱ የቻለ ሰፊ ነው። የሰው ልጅ እና ማሽን እንዴት ፍሬንድሊ በሆነ መንገድ ኢንተራክት ማድረግ ይችላሉ፣ እንዲሁም ደግሞ ኢንክሉሲቭ በሆነ መንገድ እንዴት ኢንተራክት ማድረግ ይችላል፣ አንዳንድ ዲሴቢሊቲ ቢኖር ያንን ነገር እንዴት አንድን ማድረግ ይቻላል፣ ለሰው ልጅ ቀላል የሆነ ፍሬንድሊ የሆነ ኢንተራክሽን እንዴት መፍጠር ይቻላል የሚለው ይሄ ሰፋ ያለ ፊልድ ነው ማለት ነው። ስለዚህ ግራፊካል ዩዘር ኢንተርፌስ እና ግራፊካል ዩዘር ኢንተርፌስ ይህንን ይመስላሉ። ጀስት ሳምፕል ኢሜጆች ናቸው። ግራፊካል ዩዘር ኢንተርፌስ ላይ አይከኖች አሉ። ያንን አይከን ክሊክ በማድረግ የምንፈልገውን ስራ መስራት እንችላለን። ለምሳሌ ስልክ መደወል ከሆነ የስልክ መደወያውን አይከን እሷን ክሊክ እናደርጋለን፣ ቁጥር እናስገባለን፣ እንደውላለን። እንዲሁም ኮምፒውተር ላይ የሆነ ፋይል እንከፍታለን፣ ሚኒማይዝ፣ ማክሲማይዝ፣ ክሎዝ እያደረግን እንሰራለን በማውዛታችን ማለት ነው። በዚህኛው ጊዜ ኮማንድ ላይን ኢንተርፌስ ጊዜ ግን እንደዚህ አይነት ጥቁር ስክሪን ይመጣል። እዛ ላይ ኢንስትራክሽን እንጽፋለን። ኢንስትራክሽን ነው የምንጽፈው። ያ ኢንስትራክሽን ትክክለኛ መሆን አለበት። ስፔሊንግ መሳሳት የለብንም። ያንን እየሰጠነው ብቻ ነው ኦፕን ክሎዝ የምናደርገው፣ የሚከፍተው ፎልደር መቀየር የምንችለው፣ ብዙ ነገር መስራት የሚቻለው እዚሁ ስክሪን ላይ ብቻ ነው ማለት ነው። ስለዚህ ለምሳሌ ይሄ ኦፕን ስንለው እንደዚህ አይነት ፋይል ኦፕን ያደርጋል። ግን በግራፊካል ዩዘር ኢንተርፌስ ግን ፋይል አይካኑን ሄደን ዝም ብለን ክሊክ ስናደርገው ብቻ ይከፍትልናል ማለት ነው። ስለዚህ ይሄኛው ሞር ኢዚ ነው። ይሄኛው ደግሞ ሞር ለኤክስፐርቶች የተዘጋጀ ነው ማለት ነው። ስለዚህ ግራፊካል ዩዘር ኢንተርፌስ ለምሳሌ የኔ ስክሪን ኮምፒውተር ስክሪን ይሄን ይመስላል። ስለዚህ የምፈልገው አፕሊኬሽን ሲኖር ክሊክ አድርጌ ማስነሳት እችላለሁ ማለት ነው። ፋይል ብሮዘር ስፈልግ እቺ ፋይሏን ክሊክ አደርጋለሁ። ከዛ የምፈልገው ፎልደር ላይ ሄጄ የምፈልገውን ፋይል መክፈት እችላለሁ ማለት ነው። ኮማንድ ላይን ኢንተርፌስ የምንለው ደግሞ ሲኤምዲ ብንል እናገኘዋለን፣ ይከፍትልናል።
ከዛ ኮማንድ እዚህ ጋር እንጽፋለን። ለምሳሌ ኤልኤስ ስል ኤልኤስን አላውቀውም ማለት ሲዲ ዶክመንት ብለን ይሄ አሁን አንድ ኢንስትራክሽን ኮማንድ ነው። ቼንጅ ዳይሬክተሪ ማለት ነው። ፓዙን አላውቀውም ይለኛል። ዶክመንት ስለው ግን ያው እዚህ ጋር ቀየረ ማለት ነው። ቅድም አሰስ ነበረ ወደ ዶክመንት ገባን ማለት ነው። ስለዚህ እንደዚህ አይነት ኮማንድ እየሰጠ ነው ከማሽን ጋር ኢንተራክት ኮሚኒኬት የምናደርግበት ነው ማለት ነው። የምንችልበት ኮሚኒኬት ማድረግ ነው። ስለዚህ ኮምፔር እናድርጋቸው። ፋይናሊ ሌትስ ኮምፔር 3 ኦፍ ዜም ናቹራል ላንጉጅ ኢንተርፌስ፣ ግራፊካል ዩዘር ኢንተርፌስ እና ኮማንድ ላይን ኢንተርፌስ ቤዝድ ኦን ኢንተራክሽን ሞዳቸውን ስናይ ናቹራል ላንጉጅ ሞስትሊ ዩዘር ስፖክን በሆነ በቮይስ ኮማንድ ነው ኢንስትራክት የምናደርገው። ለዚህ ደግሞ ስፒች ሪኮግኒሽን፣ ቴክስት ቱ ስፒች እና ስፒች ቱ ቴክስት ሪኮግኒሽን ያስፈልጋል። ስፒቹን አንደርስታንድ አድርጎ ወደ ቴክስት መቀየር፣ ቴክስቱን ደግሞ ወደ ስፒች መቀየር ያስፈልጋል። በዚህ ጊዜ ናቹራል ላንጉጅ ኢንተርፌስ ይሄን ይመስላል። በስፖክን ነው ሞስትሊ። ግራፊካል ዩዘር ኢንተርፌስ ደግሞ ቪዥዋል ኤሌመንት ነው። ቅድም እንዳለ ሜኑ አለ፣ በተን አለ፣ ፎርሞች አሉ። እነዛን ክሊክ በማድረግ ማይነስ ማክሲማይዝ ኤክስን ክሊክ በማድረግ ክሎዝ ማድረግ። ስለዚህ ይሄኛው ቪዥዋሊ ነው ማለት ነው ግራፊካል ዩዘር ኢንተርፌስ። ኤንድ ኮማንድ ላይን ኢንተርፌስ ኢት ኢዝ ቴክስት ቤዝድ ኮማንድስ ነው። ቴክስት እናስገባለን። ተርሚናል እንለዋለን የቅድሙን ብላክ ስክሪን። ሶ ተርሚናሉ ላይ ቴክስት ወይም ኢንስትራክሽን በማስገባት የምንሰራበት ነው። ሶ ዘ ሞድ ኦፍ ዘ ኢንተራክሽን ኢዝ ቴክስት ቤዝድ ኢን ኮማንድ ላይን ኢንተርፌስ። በኮማንድ ላይን ኢንተርፌስ ጊዜ ቴክስት ቤዝድ። እንዲሁም በቅለት አንጻር ሁለተኛ ደግሞ በቅለት አንጻር በምናይበት ጊዜ ይሄኛው ቬሪ ኢንቱዊቲቭ ነው፣ በጣም ቀላል ነው። ሚሚክስ ሂውማን ኮንቨርዜሽን ልክ ሂውማን ኮንቨርዝ የሚያደርገውን ነው እሱን ለመተግበር የሚሞክረው። ይሄኛው ደግሞ ዩዘር ፍሬንድሊ ነው ዊዝ ኢንተራክቲቭ ቪዥዋልስ። ከዚህኛው ቢያንስም ግን ዩዘር ፍሬንድሊ ነው፣ ለመጠቀም ቀላል ነው፣ ብዙ አይከብድም። ዋት አባውት ኮማንድ ላይን ኢንተርፌስ? ኮማንድ ላይን ኢንተርፌስ ግን ኢት ሪኳየርስ ኖሌጅ ኦፍ ኮማንድስ ኤንድ ሳይንታክስ። እያንዳንዱን ኮማንድ ማወቅ አለብን፣ ማስታወስ አለብን፣ ሁሉንም ነገር መሸምደድ አለብን። ይሄኛው ኖሌጅ ይፈልጋል ማለት ነው። ኮማንድ ላይን ኢንተርፌስ የምንለው ኖሌጅ ያስፈልገዋል። እንዳልኳችሁ ይህ የሚዘጋጀው ለኤክስፐርቶች ነው ማለት ነው። በስፒድ እና በኤፊሽንሲ ለምናይበት ጊዜ ለማዘዝ በጣም የሚቀለው የትኛው ነው? ፋስት የሚሆነው ናቹራል ላንጉጅ ነው፣ በመናገር ብቻ ማለት ነው። ኤንድ ኤፊሽንት ነው። ግን ምንድነው ሜቢ ሚስ ኢንተርፕሬት ሊደረግ ይችላል። ኤፊሽንሲው ላይ የሚያጋጥመው ፕሮብሌም ምንድነው? ስፒችን አንደርስታንድ ማድረግ ከባድ ስራ ነው። የሁሉም ሰው ድምፅ ይለያያል፣ የንግግራችን ስፒድ ይለያያል፣ ቶናችን ይለያያል። ያንን አንደርስታንድ ማድረግ ኤፊሽንሲ ላይ ፕሮብሌም ይሆናል። ግን ግራፊካል ዩዘር ኢንተርፌስ በአንጻሩ ግን ቬሪ ኤፊሽንት ነው። ፎር ጀነራል ዩዘርስ ማንኛውም ሰው መጠቀም ይችላል። ኤንድ ስሎወር ዛን ኮማንድ ላይን ኢንተርፌስ ፎር ኤክስፐርት ዩዘር። ለኤክስፐርት ዩዘር ግን ሎወር ነው። ኤክስፐርት ዩዘሮች መጠቀም የሚቀላቸው የትኛው ነው? ይሄኛው ነው። ኢንስቴድ ኦፍ ከአንድ ዊንዶ ወደ ሌላ ዊንዶ ፎርም ከመሄድ ይልቅ ኢንስትራክሽን ታይፕ በማድረግ ይቀላቸዋል ኤክስፐርቶች። ለጀነራል ዩዘር ግን ጀነራሊ ኤፊሽንት እና ዩዘር ፍሬንድሊ ነው ግራፊካል ዩዘር ኢንተርፌስ። ኮማንድ ላይን ኢንተርፌስ ኤክስትሪም ፋስት ነው። ስፒዱን በምናይበት ሰዓት ቬሪ ፋስት ነው። ወዲያው ኤክስኪዩት ማድረግ ይችላል። ፎር ኤክስፒሪየንስድ ዩዘር ነው። ለኤክስፒሪየንስድ ዩዘር ሲጠቀሙት ወዲያው ወደ ኢንስትራክሽን ወደ አክሽን ለመቀየር ቬሪ ፋስት ነው። ኤንድ ዘ ላስት ዋን ክራይቴሪያ ለርኒንግ ከርቭ የምንለው ነው። ይሄኛው ደግሞ አንድ ሰው ሶስቱን ሞዶች መጠቀም ቢፈልግ ያንን ለመልመድ የሚፈጅበት ጊዜ ነው። ስለዚህ መጀመሪያው ናቹራል ላንጉጅ ኢንተርፌስ ሎ ነው። ምክንያቱም አንድ ሰው ናቹራሊ ኮሚኒኬት የሚያደርግበትን መንገድ ነው ማሽኖችን ሊያዝ የሚችለው። ስለዚህ ምንም አይነት ትሬኒንግ ምንም አይነት ኖሌጅ ሳያስፈልገው በቀላሉ ማሽኖች ጋር ኢዝሊ ኮሚኒኬት ማድረግ ይችላል። በት ኢን ግራፊካል ዩዘር ኢንተርፌስ ዚስ ዋን ኢዝ ሞደሬት ነው። ሞደሬት ነው፣ መካከለኛ ነው። አንድ የማያውቅ ሰው ኮምፒውተር ወይም ስልክ መጠቀም የማያውቅ ሰው በመጀመሪያ ኤክስፒሪየንሱ ሙሉ በሙሉ መጠቀም አይችልም። ኢትኒስ ትሬኒንግ ኦር ኤክስፒሪየንስስ ኦፍ ፊው መንዝስ ለተወሰነ ወራት እየተጠቀመ በራሱ እየተጠቀመም ሊሆን ይችላል። ሲጠቀም የበለጠ እየገባው ይሄዳል ማለት ነው። ስለዚህ ሪኳየርስ ፋሚሊቲ ኦፍ ዘ ዩአይ ሌአውት
ዩዘር ኢንተርፌሱ ምን ይመስላል፣ እያንዳንዱ አይከን ምን ያደርጋል የሚለውን ለተወሰነ ጊዜ ማወቅ ያስፈልጋል። ስለዚህ ከዚህ አንጻር ስናየው ይሄኛው መካከለኛ ነው። ዋራባውት ኮማንድ ላይን ኢንተርፌስ፣ ኮማንድ ላይን ኢንተርፌስ ግን በጣም ከባድ ነው። ቬሪ ሃይ ነው። ለርኒንግ ከርቡ በጣም ከባድ ነው። ምክንያቱም እያንዳንዱን ኮማንድ ማወቅ ያስፈልጋል። ምንድነው የሚሰራው የሚለውን ሙሉ መሸምደድ ያስፈልጋል። ስለዚህ ዩዘርስ መስት ለርን ኮማንድስ ኤንድ ዜር ፋንክሽን እያንዳንዱን ሪሜምበር ማድረግ ያስፈልጋል። በዛ አንጻር ናቹራል ላንጉጅ ኢንተርፌስ ቬሪ ኢዚ፣ ዚስ ዋን ኢዝ ሚዲየም ኤንድ ሃይ። ሶ በዚህኛው ስላይድ ሶስቱንም ኮምፔር ለማድረግ ሞክረናል። በኢንተራክሽን ሞድ ናቹራል ላንጉጅ ኢንተርፌስ ስፖክን ነው የሚጠቀመው። ይሄኛው ቪዥዋል ኤሌመንት፣ ይሄኛው ቴክስት ቤዝ ነው። ኢዚ ኦፍ ዩዝ፣ ዚስ ዋን ኢዝ ቬሪ ኢዚ፣ ዚስ ኢዝ ቬሪ ፍሬንድሊ በት ዚስ ዋን ኢዝ ሪኳየር ሞር ኖሌጅ ኤንድ ስፒድ ኤንድ ኤፊሽንሲ። ፋስት ፎር ቤዚክስ በት ኤፊሽንሲው ላይ ስፒች ሪኮግኒሽናችን አፌክት ሊያደርገው ይችላል። ይሄኛው ኤፊሽንት ፎር ጀነራል ዩዘርስ በት ፎር ኤክስፐርት ዩዘርስ ማይት ቢ ስሎወር። ይሄኛው ደግሞ ኤክስትሪምሊ ፋስት ፎር ኤክስፒሪየንስድ ዩዘርስ፣ ለጀነራል ዩዘር ደግሞ ይሄ ኢት ኢዝ ኖት ቬሪ ፋስት ወይም ስሎ ነው ማለት ነው። ለርኒንግ ከርቡን በምናይበት ጊዜ ኢት ኢዝ ቬሪ ፊው ሎ ነው፣ ኢት ኢዝ ሚዲየም ኤንድ ዚስ ዋን ኢዝ ሃይ። ስለዚህ በቻፕተር 1 በዚህ ጨርሰናል። ጥያቄ ካላችሁ ጥያቄ ኮመንት ላይ ማቅረብ ትችላላችሁ። አመሰግናለሁ።